ለምን አንዳችሁ ልምትዩ ናንዲ አብራን ሰማኝማ እኛን አንዲ አጃጃ ሰንቹ ልጠቁሻለ አለቀው ና ወረዳብሽ አሩታ ወይነቱ ሰማራ ወዲህ ነው ይካለ አብራ ወዲህ ነው ይካለ ነገር ይችላል ወዲህ ነው አንዲ አንዲ ዳራ አንዲ ዞር ተደጋ ሰማያ ወዲህ ነው ይካለ ነገር ለምን ዛሬ ምን ተባብለን ነበር ፕሮግራም ይዘን ነበር አይደል ጧት ከኛ ጋር ፕሮግራም ተወሮ ፕሮግራም ባለ ነው ፕሮግራም ፕሮግራም ሰሚያልሽ ብቻ ዛሬ ፕሮግራም ነበር ከቱ ጋር ገባሽ አይደል ፕሮግራም ነበር የምን ፕሮግራም ነው ገባሽ ይሄ ዳንስ ኢንፎርም አላልሻትም ተረዳሽ ኢንፎርም አላልሻትም ያው ምንተጋግራታሚ ማለት ሩታ ችግርሽ ምንድን ነው አንቺ በሰላም ሲነገርሽ አሰሚም በጣም ሲሆን አሰሚ አንተ ችግር ነው ልጆቹ ወላጆቹ ምን እንደሆነ ማለት ነው አንተ እንደዚህ ነው የሚስማማው ወንድሜ ምን ይልሽ ከዘለኝ ምን ያሁን ግን ሙጌ ተረጋጊ ቆይ ሲጀመር ማንደል ከሱ ጋርና ማግኘት እንደሚፈልጋት ታውቅምና መንፈስ እንዳለበት ይዟችሁ መሮጥ ለማስተናገድ እሱ ብዙ ማግኘት ፈልጉ እንደነበር ታውቃላችሁ በራችሁ መጥፋት ያሁሉ ሻጣ ላይ እንደማሰለኝ የገዛችሁ ስንትሄዱት እኔ ያገባሽ አይመለከትም በጣም ይመለከተኝ የት የሚገርም ሊራ ይመለከትኝ ዝም አልኩ እንደዚህ አንተ ለምን ይመለከተኝ አንተ ምን አገባ እንዴ እነሱ አገባቸውም እንዴ እነሱ መጥተላቸው ምን አገባ አንተ ልጅ ዋይዝ ነው በቃ ዛሬ ፕሮግራም አለ ከቱ ጋር የዛሬው ፕሮግራም ከሄደ በኋላ አንቺ ጋር ይሄዳል ፕሮግራም አለ ከቱ ጋር ፕሮግራም አለ ለምን ብዙ ይዘሽ ማለት ይሄ አምጡ ለረቱ ላይ ይበቃሽ ምን ተባብለን ነበር ነው እናንተ ዛሬ ላይ በለሊት ይዘው ካጣልፉ ያዘር ሻንጣ ጭነው ሲሄዱ እናንተ ተባብለን ነበር ምን ነው ያንን አድርገን ሄዳችን ነበር ከነሱ ጋር ኮመከባሪ እንሂድ ብለው ብዙ አንደኛ ነገር ምን ነው ይሄንን ለመዝናናት እኮ ይኸውልህ አንድ ሻንጣ በቂ እኮ ይሁሉ ሻንጣ ጭናችሁ ትይዙ ሀገር እየቀየርን እኮ አይደለም ሀገር እየቀየራችሁ እንጂ ይሁሉ ሻንጣ ምን ያደርጋል አብርሃም እንዴ ለቃጂ አንዴ ለማስተዋል ሞክር አብርሃም በመኪና ነው ለሀገር እንቀይረው ኤፍሬም ለመዝናናት ከሆነ አንድ ቦርሳ ምናልባት የምትቀይሩት ልብስ ልትይዙ ትችላላችሁ ይሄንን ሁሉ ቦርሳ ተሸክማችሁ መኪናችሁ ውስጥ ተታስገቡ ያያናችሁ ነበር ይሄንን ሁሉ ማድረጉ ለምን አስፈለገ ነው ያለው እሺ አሁን እኛ ያለው አንድ ሰው ብቻ አይደለም አንድ ሻንጣ አንጠልጥለን ምን ነው ይፈታልና ልጅ ይዘናል አይደለ እኔም አለው እሱም አለ በአንድ ሻንጣ ልብስ አንጠልጥለን አንወጣም ልንዝናና ነው ሪላክስ ልናደርግ ነው ስለዚህ ፈለግነው ምን ያህል ቀን ልንቆይ እንችላለን ለእናንተ ነገር አይጠበቅብንም እንዴት አንቺ የሆነ ነገር በቃ ሸፍነሽ ምንድነው ከቤተሰቡ የሚመጣው እናንቺ አላወራንም ወይ ልጁ መጀመሪያ ጤናው ይቀድማል አልተባባልንም ጤነኛ አይደለም ለእናንተ ነው ወይኔ እሺ ነው ከሆነ ሰዎች ከሆናችሁ ምንም ችግር የለውም ከባህር ጋር ነው ሲባል ደስታችሁ በዛ ምትልበት ምክንያት ነገር በዚህ ያስነሳል አሯሩጣችሁ በሌሊት የሆነ ነገር እንዳለ ሲገባችሁ ፕሮግራም ይዛችሁ ነበር ለመሸወድ ከውዜ ጋር እንደነበር ጨርስና ችግር ነው በእንሄዳለን ለምን አላስማማ ሌላ ቀን ይደርሳል አሁን ታይሙ የእናንተ ነገር ነው የሚደርሰው እሺ አብርሃም የምታውቀው ነገር አንተ ሁለቱ መዝናኛ ቦታ ይዘን እንሂድ ይላሉ እንጂ እኛ የምንበት ነገር አይደለም ገባህ አይደለ አሁን እኮ ስላንቺ ነው ምን አይመለከተንም አንተ አመን ካላመን ሳይመለከተንም ይመለከተኛል ለምን ይመለከተናል ይመለከታል አልፈልግሽ ማለት ነው የነገር ሰው ደጋግሞ ስለዚህ ለምን ነው ስለሰማ አይኖራችሁ ነው ሰማያለ ያፈቀደ አሳካለን ገባ ይሄ ምንም አልሆነም መናረት ፈለግን ሊያኑ ነው አለ ሌላ ነገር እኮ የለም እኛ አሁን እያለን ያለ ነው
አብረሽ ሩታ አንተ ማትዝናኑ አይደለም እየተረዳችሁኝ ከሆነ ማለት ነው። አሁን ሁላችንም እኛ እዚህ ተቸኳኩለን ወይ እናንተ ጋር እንደዚህ ብለን የመጣንበት ምክንያት አንደኛ ቦርሳ ይሄንን ሁሉ ሰብስባችሁ ስታስገቡ አብረሽ የትም ቦታ አሁን እንደዚህ አይነት ውጭ ሀገር ጉዞ ስታደርጉ አብረሽ እኛ ማናውቅበት እህት ወንድሞቹ ማያውቅበት ቤተሰብ የማያውቅበት ጉዳይ የለም። ገብቷችኋል? እኛ ደግሞ ሩታ ነግረንሻል። አብረሽ በቃ ጤናው ልክ ስላልሆነ ቢያንስ ጤናው እስኪስተካከል ድረስ ተረጋጉ። እናንተ አሁን እኛ ቢያንስ እንኳን ቡዜና ዳዊት ትናንት አግኝተውት ነበር አይደል? እሱም ቢያንስ ከሱ ጋር ቢያንስ እሷን አግኝቷት እንኳን ሳያናገራት እናንተ ቸኩላችሁ ይሄንን ነገር ማድረጋችሁ ኤፍሬም ልክ አይደለም ነው እያልን ያለ ነው። መዝናናቱ አሁን እኛ ስለ መዝናናቱ እኛ ምን አገባን? መዝናናቱ መርጣቸው ነው። እነዚህ ልጆች አሁን ላይ የራሳቸው ጊዜ ያስፈልጋቸዋል፣ የራሳቸው ታይም ያስፈልጋቸዋል። ላይ የራሳቸው ጊዜ ያስፈልጋቸዋል፣ የራሳቸው ታይም ያስፈልጋቸዋል። በቃ ለራሳቸው መልቀቃቸው አንዴ ምንድነው አስጨነቅናቸው እኮ ምንድነው የምታስጨንቋቸው? ከየትም እኮ አይደለም የወጣው ከሀገር ልንወጣ እኮ አይደለም ከተማ ነው የቀየሩት። የራሳቸው ጊዜ ያስፈልጋቸዋል። እንዴ ደስተኛ ይሁን ነው ልጁ ደስተኛ ይሁን ደስተኛ ነው እኮ እንዴ ኤፍሬም እኛን አላገኘህንም። ደስተኛ ይሁን ማን አለ? ደስታቸውን እኛ ደስታቸውን ነው የምንፈልገው። ግን አብርሽ በቃ ለኛ አንተ ጤንነቱ አልታየህም መሰለኝ። እኔ አላውቅም። አብርሽን በእንደዚህ አይነት መንገድ የምታውቀው ከሆነ እርግጠኛ መሆን አልቻልኩም። ግን እኔ አብርሽ አሁን ባለበት ሁኔታ ልክ ስላልሆነ ጤናው ስላልሆነ ከራሱ ጋር ራሱ ጤነኛ ሲሆን እንዴ አሁን ራሱ እኮ መኪና እየነዳ ያለው አንተ ነህ። ለምንድን ነው የምትነዳው? እረፍት ያስፈልገዋል ልጅ ብዙ ነገር እረፍት ያስፈልገዋል። ለምንድን ነው የማታስረጂ ልጅ? ለምንድን ነው የማታስረጂ? አይገባውም። እኔ ሌላ አካል ህግ አካል ከሆነ የምትፈልጉት ችግር የለም፣ በፈለጋችሁት እንሄዳለን። ዛሬ ግን ይሄ ልጅ ይመለሳታል እንጂ እናንተ ጋር አይሄድም። ወይ ትመለሳታላችሁ ሁላችሁ። በህግ መጠየቅ ካለብኝ ጠይቃለሁ። እስካሁን ድረስ እኔ እሱ አመለካከቱ በስነ ስርዓት እንዲመልስ ስለምፈልግ ነው። አሁን አንቺ ጤና ልክ አይደለም እንደዚህ አይደለም እያልኩኝ ሩታ ተረጂኝ፣ በቃ ጤናውን እንመልስ፣ ከዛ የፈለግሽውን አድርጊ እያልኩ ነው እኔ። አልገባሽም? አንቺ ብቻ ከአንቺ ጋር ተለጥፎ እንትን መሆኑ ነው የፈለግሽው። በስነ ስርዓት መኖር አለበት ልጁ። መጀመሪያ ማለንም ጤነኛ ነው። መኪናውንም የሚነዳው እኛ ለመዝናናት ነው የምንሄደው፣ ሪላክስ ለማድረግ ነው። ሪላክስ መጀመሪያ አንዴ እኔና ልጁ አሪና ባለቤቴ ከዛ ደግሞ ልጄ አንድ ላይ ከኋላ ሪላክስ መጀመሪያ አንዴ ጤንነት ይመለስና ከዛ ሪላክስ ታደርጊያለሽ። እየሰማሽ ነው? እናንተ ናችሁ ጤና የነሳችሁ በነገር ላይ። ስለዚህ በጣም በተለይ አንተ ምን ጤነኛ አይደለም። አንቺ ምን የማያሳስብሽ ከሆነ ልጅ ጤነኛ ከሆነ ዛሬ እኮ የሚገርመኝ ነገር አንድ ነገር ዴቭ የአብርሃም ወንድም ነው ተባለ ለዚህ ነው ሸር። ስለዚህ እሱ ሁለቱ ምን ያደርጋሉ? ለምን ነው ታስከታሉ? ምን ያደርጋሉ? ችግር መዘራት ከፈለጋችሁ ግቡ፣ እንዝናና፣ እነሱ ይመለሱና ሰበብ አስባብህን ወደዛ። አንተ ሲጀመር ጭንቅላት አይሰራም። ቢሰራ ነው እንዲያትሆንም ነበር። ቢሰራ ስለሆነ ነው እንደዚህ እያደረኩ ያለው። ጭንቅላቴ ስለሚሰራ ነው። ጥያቄ ያለኝ በጣም ከነሱ ጋር ለዝራት ሆነ ለምን ሹፌር አትቀሩም ታዲያ? አንተ የኛ ከዚህ በፊት አብርሃም እንደምናውቀው መኪና ለማንም የሚሰጥ ሰው አይደለም። ራሱ ምንም ችግር የለውም። ከዛ ባለፈ ከሙዜ ጋር እንደተቀጣጠረ ካወቅ ሄርሚላን እዚህ ጋር ኢሹ ከማድረግ ራስ ለስትክል አንቺ ጀነሩ ጋር በዚህ ልክ ጊዜ እንዲያሳልፍ ያልፈልክበት ምንድን ነው? አሁን ላይ ከሚስቱ ጋር ማሳለፍ ያለበት ፍላጎታቸው እኮ ነው። የሁለቱ ፍላጎት ነው። የሚወዳደር ነገር አለ። ከዛ ባለፈ ደግሞ የተፋታ ሰው ሚስት ናት ባላት አትበል። በቃ አንቺ ስለሷ አስበሽ የመጣሽው ኧረ እባክሽ እዚች ጋር በጣም አታስመስይ። ኢሹ አትስሪሽ። ተረጋጊ። በዚህ ልክ አትንገርገኝ። ሲጀመር አሁን እኛ ማለት ነው ሩታ አሁን እኛ የምንፈልገው ምን አለ መሰለሽ እዚህ ድረስ እናንተን ተከትለን የመጣንበት ምክንያት ነገርኩሽ፣ ሁኔታው ስላላስደሰተን አሁንም የምትረዱን ከሆነ ተረዱን። አንቺም ብትሆኚ ኤፍሬምም ቢሆን ገብቶሻል አይደለም? አሁንም እንድትረጂኝ እያስረዳሁሽ ነው ያለው። አሁን እኛ አብርሽ በዚህ ሰዓት የሚንቀሳቀስበት ጊዜ አይደለም። በቃ ቢያንስ ከቀልቡ ሲሆን እንዴ ሩታ አብርሽ እኮ ያለው ካንቺ ጋር ነው። እኛ ጋር አልወሰድነውም እኮ። ለምንድን ነው የምትፈሪው? ከኔ ጋር እንደው በመታየት ትችላለህ። ከጤናው እንደሆነ ሆኛለሁ። እኔ ማለት አልፈልግም። ሁሌ ነው የምትለኝ። ኤፍሬም ለምንድን ነው ግን ቆመው? ስማኝ አብርሃም፣ እኛንም እኮ እሺ ብለኸን ነበረ። ብዙ መካለች ነው ከዚህ ጋር ምን ትችላለህ? ምን ማለት ነው መንገዱ? ምንም ችግር የለም። እኛም ዘን እንመለስ። አንድ ነው ጤና ለሚያስፈልገው ሰው ኤፍሬም ትሰማኛለህ? ጤና ለሚያስፈልገው ሰው ጤና፣ መዝናናት ለሚያስፈልገው ሰው መዝናናት። ገባህ አይደለ? ልጁ እንደዚህ ፈዞ ሲስቅ ሲጫወት ደስ እያለው ቢሆን ችግር አልነበረው። አብዛችሁ ስዳቱት ምን ነው የምታዝናኑት? ጻድቅ ነው እንዴ? ሲጀመር አልገባልኝ ደግሞ እንዴት ነው አብርሽ ምን ሆነሃል? እንዴት ነው ሂድ ስትባል የምትሄደው ነው ስትባል የምትመጣው? እንዴ አብርሽ አንተ እንዴ እያናገረች ያለችው እኮ ብዙ ናት
እንዴ እንኳን አንተ የሁላችንም ታላቅ ናት አይደል እንዴ? ቆማ እኮ እዚች ጋር የምታናገረ ታላቃችን እህታችን ናት። እሺ ብለህ መታዘዝ ይመስል አንተ እነሱ ና ስላሉ ብቻ የምትሄደው ከመጀመሩ ምን አይነት ባህሪ ነው ይሄ እንዴ? እኛ ወይ ከሩታ ጋር መታረቅ ወይ ሰላም መሆን ጉዳያችን እሱ አይደለም እኮ እኛ አንተ ደህና አይደለህም እኮ ወደ ህግ አካል ትሄዱና የሚወስነው ይወስናል ህግ። ይሄ ልጅ በጤናው አይደለም እንዲሆኑ ደግሞ ኦኬ ህጋቱና ይላል ህጋቱና ህጋቱና ነው የሚለን ከሆነ እናያለን። Gracias.